ሰላም እንዴት ናችሁ? የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ዛሬ በሌላ የቲቪ ስክሪን ጥገና ተመልሻለሁ። እንግዲህ እንደምታዩት ይሄ ቻይና 32 ኢንች ቲቪ ሰማያዊ አይነት ሻዶ ኢሜጅ የሚያሳይ ቲቪ ነው ሲመጣ የነበረው። አሁን ደግሞ ከተሰራ በኋላ በቀኝ በኩል ያለውን ኢሜጅ አያችሁት? እንደዛ አድርገን አስተካክለናል። በምን ምክንያት እንደዚህ እንደሆነ እና እንዴት ደግሞ መፍትሄ እንደሚሰጠው እንዴት እንደምንሰራው አብረን እንከታተል ማለት ነው። ቲቪውን ከፍቼዋለሁ። ይሄ ነው እንግዲህ የስክሪን ችግር ሁልጊዜ ከቲኮን እና ከፓኔል ጋር የተያያዘ ነው። የቀጥታ ትኩረታችን የሚሆነው ወደ ቲኮን ነው ማለት ነው። አሁን ቲቪውን አብርቻለሁ። ወደ መለካት እንሄዳለን ማለት ነው። የመጀመሪያ የሚሆነው ቮልቴጅ መለካት ነው። ቪሲሲ ወይም ቪኢን ከቦርዱ የሚመጣውን ቮልት እንለካለን። 12 ቮልት መሆኑን ቼክ እናደርጋለን። ልክ ነው። 11.9 ቮልት መጥቶልናል። ከፊውዞን በኋላ እንደዚሁ ልክ ነው። ገቢው ኃይል በቂ ነው ማለት ነው። በቀጣይ የምንለካው ቮልቴጅ ቪኦፍ ነው። ይሄ ቪኦፍ ማለት ቪጂኤል ማለት ነው። ቮልቴጅ ጌት ሎ ማለት ነው። ቲኤፍቲ ትራንዚስተሮችን የሚያጠፋው ቮልቴጅ ነው። ኔጌቲቭ ቤት ነው። ሁልጊዜ ኔጌቲቭ 8 መጥቷል። በቂ ነው፣ ልክ ነው የሚባል ደረጃ ላይ ነው ያለው። ቪጂኤች እንለካለን። ቮልቴጅ ጌት ሃይ 47.1 በጣም ከፍ ብሏል። ከሚገባው በላይ ከፍ ብሏል። ከ20 እስከ 30 ባለው ውስጥ ነው ብዙ ጊዜ የሚሆነው። ለማንኛውም እንቀጥል። ቪኦን 47.1 ይሄኛውም በስቷል። ከአስፈላጊ በላይ ቮልቴጅ ዲሲ ቱ ዲሲ እያወጣ ነው ማለት ነው። እሺ እንቀጥል። ኤቪዲዲ የቪጂኤች አናሎግ ቮልቴጅ ነው። 16.2 ልክ ነው ማለት ነው። ብዙ ጊዜ ኤቪዲዲ የቪጂኤች ግማሽ ነው ማለት ነው። ኤቪዲዲ 16 ከመጣ ቪጂኤች 32 አካባቢ ነው መምጣት ያለበት። ኤቪዲዲው ልክ ነው። ቪጂኤቹ ግን እንዳያችሁት 40 ቤት ነው። ለምን እንደሆነ ቼክ እናደርጋለን። ሌሎችም ቮልቴጆች እንደዚህ እየለካን ቼክ አድርገናል። ሁሉም በሚባል መልኩ በቃ ሁሉም ማለት ትችላላችሁ ልክ ነው። አሁን ይሄ ዲቪዲዲ 3.3 ቮልት ልክ ነው። ሌሎች ሁሉንም በትዕግስት ለክታችሁ ቼክ አድርጉ። ሪፈረንስ ቮልቴጅ የቲኮን ቮልቴጅ እሱ ላይ ያያችሁ ከስንት እስከ ስንት መሆን እንዳለበት በዛ መጠን ውስጥ ከሆነ በቂ ነው፣ ልክ ነው ብላችሁ ተወስዳላችሁ ማለት ነው። እንግዲህ የለካው ነው እንደምታዩት ሪፈረንስ 11.2 ቮልት፣ ይሄኛው ጂ ሪፈረንስ ደግሞ 15.9 ቮልት ልክ ነው ማለት ነው። ምንድነው ሊሆን የሚችለው? በምን ምክንያት ነው እንደዚህ ሊሆን የቻለው? ፕሮባብሊ ከቪጂኤች ጋር የተገናኘ ችግር ነው የሚሆነው። ፓኔሉን ከፍተውና ሳይድ ኮፍ አለው። ሳይድ ኮፎቹን ቼክ እናደርጋለን ማለት ነው። እንደምታዩት 2 ሳይድ ኮፍ አለው፣ ከታችና ከላይ ከግማሽ በታችና ከግማሽ በላይ ያለውን ስክሪን የሚቆጣጠርልን ይሄኛው ፓርት ነው። ስለዚህ ሳይድ ኮፎቹ እንደምታያቸው 2 ናቸው። እነሱን ደግሞ ከቲኮኑ ቮልቴጅ እዚህ ድረስ መድረሱን ቼክ እናደርጋለን። የባለፈውን ቪዲዮ ላይ አይታችሁ ከሆነ የቪጂኤች መስመር መቋረጥ ነበር ቲቪውን ያበላሸው። ይሄኛው ደግሞ ምን እንደሚሆን አብረን ቼክ እናደርግ። እንግዲህ ቲቪውን አብርቻለሁ እንደምታዩት። ከዛ ወደ መለካት እንሄዳለን። እንግዲህ ኮፍ ዳታ ሺት ብላችሁ በሞዴሉ ሰርች ማድረግ ትችላላችሁ። እኔ ሰርች አድርጌ አግኝቼዋለሁ። ይሄ በዚህ ጋር የምታዩት ይሄኛው 8656 ኤፍ የሚባለው ነው የኛ ኮፍ ዳታ ሺት። ስለዚህ ይሄኛውን አውርደን እናስተያያለን ማለት ነው። የመጀመሪያው ቪጂኤች ነው።
ከቪጂኤች ነው የምንጀምረው። ቪጂኤችን ፍቅ ያለው ቀስ ብላችሁ በከተር ነገር ፋቁት። የቪጂኤችን አይታችሁታል 1.7 ቮልት ቪጂኤች እዚህ ጋር መድረስ የነበረበት የቪጂኤች ቮልቴጅ ቅድም 40 ምናምን የለካ ነው ወይም ደግሞ ትክክል ከሆነ 20 ቤት እስከ 30 ቤት የሆነው ማለት ነው መድረስ ነበረበት። መሀል ላይ ተከፍቷል ማለት ነው። ሰው ምንድነው የምናደርገው ቪጂኤች ይሄኛው ቪጂኤች ከቦርዱ ላይ ጃምፐር ዋየር እንበይድና እናወጣለን ማለት ነው። እነዚህ እንደምታዩት ተጠንቅቃችሁ በይዶ ሌላ መስመር እንዳታነካኩ። ቪጂኤችን ከሳይድ ኮፍ ላይ ካለው የቪጂኤች ፖይንት ጋር አገናኝና ቼክ አድርጋለሁ ማለት ነው። ከዛ በኋላ ሌላ የጎደለም ካለ እንዲሁ የለካን እናገናኛለን ማለት ነው። ብዙ ጊዜ ከቪጂኤች ነው የሚጀምረው እሱ ስለሆነ የሚበላሸው ማለት ነው። እንደምታዩት ይሄን ቪጂኤች ፖይንቱ ላይ ሊድ አድርጌያለሁ እንዲይዝልኝ። ገመዱ ጫፍ ላይም ጃምፐሩ ጫፍ ላይም እንደዛው ሊድ አድርጋችሁ በፔስት አጽድታችሁ ታገናኛላችሁ በዚህ መልኩ ማለት ነው። ይሄኛውን ከዚህ ፖይንት ጋር በይደዋለሁ ማለት ነው። አይታችሁ ታላል እንደዚህ እናያይዘዋለን። አያችሁት? በቃ ሁለቱን ሳይድ ኮፍ ላይ ያለውን ቪጂኤች እና ቲኮን ላይ ያለውን ቪጂኤች ማገናኘት ብቻ ነው። ሲምፕል አዛት። ከዛ ወደ መምኩር እንሄዳለን፣ ቼክ እናደርጋለን ማለት ነው። ሌፍት ራይት ጃምፐር ዋየር መጠቀም እንዳትረሱ። ሌላ ገመድ ያስቸግራል። ልምድ የሌለው ሰው በተለይ ከባድ ነው። በዛ ላይ ሊታይም ይችላል። እናበራዋለን ቲቪው። ዋው እንደምታዩት ቲቪያችን ከፍታለች። ጽድት ብሎ ነው የከፈተው። ያው ደማቅ ብሉ ስክሪን ሙሉ መጥቶልናል ማለት ነው። በቃ ሲምፕል አዛት። እቺን ቴክኒክ በማወቅ ብቻ በደቂቃዎች ውስጥ ብር ማግኘት ትችላላችሁ። አሁን ለዚህ ስራ 6000 ብር ነው የተነጋገርኩት። ኦልሞስት 30 ደቂቃ እስከ መዘጋጋው 45 ደቂቃ ቢፈጅ ሲምፕል አዛት። እንደውም እየቀረስኩ ስለሆነ ነው ጊዜም የፈጀብኝ ለእናንተ ለማሳየት። በአንድ ጃምፐር ዋየር ብቻ ምንም አይነት ወጪ ሳታወጡ ብር ልትሰሩ ትችላላችሁ። ጥገና ስራ ደስ የሚለው ነገር አንዳንዴ ይሄ ነው። ያለምንም ወጪ ብር ታገኛላችሁ። የእናንተ ወጪ እውቀታችሁ ነው፣ ያባከናችሁት ሰዓት ነው። በዚህ መልኩ ጨርሰናል ማለት ነው። ያልገባችሁ ነገር ካለ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቴሌግራማችንን ጆይን አድርጉ። ሌሎች መረጃዎችም ሌሎች ቪዲዮዎችም በተከታታይ ይለቅላችኋለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።